ፈረንጅ ሴክስ ሲያረግ ቢያይ አይደንቀው ማለት ምን ባህሉም ትንሽ ያዝ ያረጋዋል ማ ይሄ ኢትዮጵያዊ ለዛ ኢትዮጵያዊውን ራሱን እናሰራና እናሳየዋለን ለማ ለዚህ ህዝብ ነው ለኢትዮጵያዊው አሁን ኢትዮጵያዊው ሴክስ ፊልም ሰርቶ ሲያይ አክሴፕታንሳችን ይጨምራል ማለት ነው አሃ ለካኔ እንትን ባለልም እንደዚህ ብዬም ለካ በዚህ መንገድም ታዋቂ መሆን አለ በጣም ብዙ ሚሊዮን ብሮች ነው የምናንቀሳቅሰው በስራችን አንተ ሰይጣን አዎ ምን ብር ደግሞ አጋንንት ሰይጣንም ነኝ አልኩክ ብር ደግሞ ችግር አለብን እንዴ በቃ አሁን በቅባ ቅዱስ በምን አሰለቸች ምን ታረጋለች ተቀባኛለች የሚቀራት ነገር የለም ምን እንዴት ምቀባ አሃ ለካ እዚህ ነበርሽ ምናምን ነገር ተለና ወጋ አረጋታለሁ ፔሬድ በየሁለት ቀኑ በየአንድ ቀኑ ሄዳ ስትቀባ እዚህ አንተ ጋር ስትመጣ ከች አዛና እንዴ ቢላ የመኖርህ ምልክት ምንድነው በማህፀን ላይ የምታሳየው ብዙ ሰው ኖቲስ አያረጋኝም ግን አንዳንዴ ፔሬድ ምናምን ሲሆኑ ወደታች ወጋ ምናምን በቃ ከዛ በጣም የሴክስ ፊሊንግ እንዲኖራቸው አረጋለሁ እሺ ዝም ብለው የሚያረጉትንም አያረጉትንም ነው ስሜት እንዲኖራቸው ማረጋው ለምን እንዴ እንዲመኙት ነው እንዲመኙት እንዴ ታዲያ እንዳንተ ቄሱ ምኑ መነኩሴው ያታውቆኝ ነው የሚያረጋው መጀመሪያ እንዲሰማው አደርጋለሁ እንዲፈልግ በህልሙ ቆንጅዬ ሴቶችን ምናምን አመጣለሁ ከአይነ ጥላ ጋር ተባብረን ስራችን በጣም አንድ ላይ ነው ለምን ከአይነ ጥላ ጋር መጨረሻ ላይ ራሱ ሴትና ወንድ አድርጌ የከፈልኳቸው እኔ ነኝ የዚች ላይ ያሉትን መንፈሶቹ ነው አዎ እንዲቀበሉ ነው ሴትና ወንድ አረግና ብዙዎቹ ላይ አሁን ወንድ እንትን ይዘጋል አይደል አይነ ጥላው ሴቶቹ ላይ የወንድ ፍላጎታቸውን ይዘጋል እኔ ደግሞ ከሴት ጋር ያሳደርኩኝ ሴት እንዲመኙ ሴት እንዲፈልጉ ምናምን ፊልሙን እንዲያዩ አደርጋለሁ ሴቶች ለምን ጋጠወጥ እንዲሆኑ ወደኔ መንገድ እንዲመጡ ጭንቅላታቸው ማመን እንዲችል ያንን ነገር ከዛ በኋላ እንደዚህ አይነት ሳቲስፋክሽን አለ እንዴ ብለው ለመሞከር እንዲጥሩ ግን ለምን አስፈልገ ይሁሉ ማሳት አይደል እንዴ ዋናው ነገር ማሳት አይደል እንዴ ነገርኩክ እኔ የሰው ልጅን ማልጥ በቃ ትልቁ ማሸነፍበት ነገር ዝሙት ነው ሁሉንም ለእግዚአብሔር ተገዛው ሚላውንም ለሰይጣን ተገዛው ሚላውንም ዝሙት ለዛ የሁሉም ኦርጋናይዜሽን መሰረት ዝሙት እንዲሆን ፈልጋለሁ ይሄ ነው የምትፈልገው አላማ እዚህ ላይ ብቻ ነው በቃ ማሳት ነው እሳት ነው መሆንበት በተለይ ወጣቱ እሳት ነው መሆንበት ውስጡ ነው እንደዚህ ምትሆን አፈለዋለሁ እንኳን ደግሞ ለሚጠጣልኝ ለሚያጨስልኝ ለሚቅምልኝ አይደለም ምንም ባያረግ ራሱ ዝም ብሎ በቃ ፊሊንግ እንዲኖረው ዝም ብሎ ልብ ውስጥ ነው የምትቀመጥ የት ጋር ሆነን ላይ ብልቱ ላይ ከዛ ልቡ ላይ በቃ ዋና እኮ ማያዣ የትኛ ቦታ ነው አይን ላይ መጀመሪያ አስተያያለሁ አይን ላይ እሺ እንደዚህ ከሰው መሃል ነው ማስተያየው ማለት እንዴት በቃ አፈላልጌ አስተያያለሁ አገናኛለሁ ከዛ ምንም ቋንቋም አያስፈልግም እኔ ነኝ የምጨርሰው ወይ ዛ አይነት ላይ ይኖራል ወይ ሌላ የዝሙት መተት ምናምን የኔ አይነቱ ቢጠፋ እንኳን መተት አይጠፋም ለዛ እንነጋገርና ማገናኘት ነው አንዳንዴ ምን ባሁን ጊዜ እኮ ስማቸውንም እንኳን ሳይተዋወቁ እኮ አብሮ አድረው ይለያያሉ ምን እንትን ትላለህ ስም እኮ ሳይተዋወቁ አብሮ አድረው ይለያያሉ ስም ሳያውቁ ይኸውልህ እንደዚህ ይላሉ ስራቸው ስለሆነ በነጠላ እንደዚህ ይላሉ እያንዳንዷ እሺ እንደ ቀላል ነገር በቃ ጀስት ሰውን አገኘከው ጨበጥከው ሻይ ቡና አልከው ተለያየው ልክ እንደዛ እንደውም እሱ ሻይ ቡና ለማለት እንኳን ገንዘብ ያስፈልጋል እኔ እንደ አራዊት በየዛፉ በየምኑ እንደ ዘመናዊነት በየመኪናው በቃ እንደዛ ነው ፈልገው ይሄ ነው የምትፈልገው እዚህ ውስጥ አንተ ምን አገባህ እንዴት ምን አገባህ ዋናው ዓላማችን ሰውን ከነዚህ ማለያየት ነው አንድ በሚቀጥለው ደግሞ ለኛ ተገዢ ማድረግ ሁለት የሰው ልጅ እኮ በዝሙት ከተያዘ ሁሉም ነገር ነው የሚጥለው አታውቅም ምኑን ይጥላል ዝናውንም ክብሩንም ማረጉንም ምኑንም ኤቭሪቲንግ ቀፎ ነው የሚቀረው ቀፎ እስቲ የዝሙት ችግር ያለበት ሰው ቤት እንኳን ኖሮት አይተህ ታውቃለህ ትዳር የለ እሱን አላጠናው ኑሮ የለ ገንዘብ የለ ባክህ ታውቃለህ ዝም ብለህ ነው አንተ እኔን የምታስለፈልፈው ታውቃለህ እኔም ብለህ አንተ እዚህ እንዲህ አይነት ጥናት ውስጥ አንተ ምን አገባህ እንዴ አጠናለሁ አንተ እንዴት አድርጌ ህዝቤን አድናለሁ እንዴት አድርጎ ገንጦሩ እንዴት እየተጫወተባቸው ነው ብለህ አይደል እንዴ እየተንበረከክ እዚህ እየለመንክ የምታድረው ታዲያ በቃ
እኔ ደግሞ እንዴት አድርጌ ነው ይሄንን ህዝብ ምጋልበው? እንዴት አድርጌ ነው ከፈጣሪው ማለያየው? ጭራሽ ለሰከንድ ይሄ ፈጣሪ እንዳለ ያውቃል። ፈጣሪን ማሳት ነው። እኔ ግን ጭራሽ ፈጣሪ እንዳለ እንዲረሱ ነው ማረገው። አንተ ደግሞ እንዲረሱ ይሄ ገና መመራመር ነው። ለምን እንትን ካለ ከቼጉቬራ ይሻላል ከፈጣሪ ምናምን ቼጉቬራ ይሻላል ምናምን። አንተ ሰይጣን ነው። አንቺ ልጅቷ አይደለችም እኮ የምታወራው። እኔ ምን አውቃለሁ ታዲያ? አልተወረም አልኩህ እኮ ይሄ እኛ እንደዚህ እንዲህ ተደርጎ የተለቀቀን ዝርት ታውቃለህ? እንደዛ ይሄኛው ትውልድ እንዴት ነው እንደው ባምል ከቀድሞ የአባቶቻችንን ታውቃለህ? ለመሆኑ ድሮቹ አውቃለሁ። የዛኔ እኮ ያልተስፋፋ ነው አቅም ስለሌለን ነው እንጂ ሳንኖር ቀርተን መሰለክ እንዴ? ድሮ አዎ አለን። ወደዛ ወደ ሀገራችን ወደሚቀበሉን ነበር እኔ ዛኔ ወደሚያዘንጡን። አዎ አሁን ወደዚህ መጣች። አሁንማ ተበለጠን እንጂ ቀድሞ እንደውም አውቆ ይጠብቀናል። ለዛ ትንሽ መንገዱን ወይ ዝና ወይ ገንዘብ ወይ የሆነች ነገር ጣል ማድረግ ነው እንጂ አሁን ኦልሬዲ ጥበቡን አውቆታል ሰው። ይሄን ትምህርት ተምሮ የቀየረ ካልሆነ በስተቀር አለ። ቢያንስ ስዕሉ አይጠፋም። ምኑ ላይ? ሞባይሉ ላይ። ይሄ እንዲህ አይነቱ ነገር ያንተ ያቸው እስቲ ሌላ ትምህርት ስታስተምር እንደዚህ ነው እንደዚህ ያሉ እያንዳንዷ እንደዚህ ጥግ ይዞ ሳቅ እያንዳንድሽ ጉድሽ ስለሆነ ይኸውልህ በነጠላ እንደዚህ የኔም ጉድ ነው ይላሉ። አሁን እንዴት ሆኑ? እንደዚህ ፓፓራዚ መስለው እንደዚህ ይኸው። ምንድን ነው ፓፓራዚ? ምንድን ነው? ፎቶ ምናምን የሚያነሳው ነው። ፎቶ ምናምን የሚያነሳው ተደብቆ የሰዎችን ሚስጥር እንትን የሚለው ይኸው እንደዚህ አሁን ግማሿ ደግሞ ትሄድና ታያለች። እንዲህ እኮ ነው የምናረጋቸው። ሴክስ ፊልም እናሳያቸውና ልክ እንደዛ አይነቱን ሰው ድሪም እንዲያረጉ እናረጋለን። አይነ ጥላው ምኑ ሲጫወትበት መንፈስ መሆኑን አያውቅም። እሱ ደግሞ ልጅነቱ ልጅ የምታውቀው አንተ ነው የምታውቀው። ልጅቷ አታውቅም። ሌላ ድርጅት አለ፣ ሌላ ዓለም አለ። ሰው የሚያንቀሳቅሰው ሳይሆን መናፍስት የሚያንቀሳቅሱት ዓለም አለ። ግን በጣም የሚገርመው ግን ከኢኮኖሚና ከስነ ልቦናህ ጋር ተያይዞ መራመድ መቻሉ ነው። ሁሉንም አይነት መንገዶችን ተቆጣጥሮ መርቶ ጥፋቱን አስተካክሎ ግቡ ላይ ሲደርስ ይፎክርብሃል። በጣም አደገኛው ደግሞ ባህሪው ይሄ ነው። በደንብ መሸነፍህን ሲያቅ ያኔ ይፎክራል፣ አንበሳ ይሆናል። የአሮጊት ምናምን ደግሞ አልወድም። ይሄ የአሮጊት ምናምን ቋቋት ያም ሽማግሌ ምናምን አልወድም። ምንድን ነው አሮጊት ደግሞ? አሮጊት ምናምን እንዳንተ ሁለት ፀጉር ያወጣ ምናምን አይመቸኝም። ታዲያ ምንድን ነው የሚመችህ? ከእንትን እንኳን ከፍያ